ሰርፕራይዝ ይሄ ነው። አያችሁ እንዴ? ዋው! ይሄ ልብስ ነው። በጣም አዝናናለሁ ለመናገር ማለት ነው። ይሄ ልብስ ነው እኔ እንደውም ደስ ያለኝ። ይሄ ነው እንዴ? አዲስ አበባ እዚህ ብርድ ስለሆነ። አዎ። በቃ እስኪ አንቺ ለበሰችው እንዴ? ምንድነው? ኧረ እኔ ለበሰችው ሳይድና እቺ ለብሰው ነው እንዴ መሰለኝ። ተለጥቋል። ሳይው ቪዲዮ ላይ ትንሽ ነበር። ይሄ ማን ነው? ይሄ ለጀሚላ ነው። የጀሚላ ነው። ይሄም ለማንኛውም እንግዲህ ሮዛ እንደምታዩት ልብሱን እዛ ላይ መጣለች። ለማንኛውም አመሰግናለሁ ሮዛዬ፣ በጣም ነው አመሰግናለሁ። እንግዲህ ከሳይድ ጋር ብጣላም ችግር የለብኝም ብላለች። ምን እንዳስከፋት ምናምን አላውቅም፣ ግን እኔ የምለው ልጅቷ ማለት ነው ሳይድ ልብሱ ላይ ሴት ናት ምናምን ሲል ነበር። እንደዚህ አርገ ይሄ እንደዛ ነው ሆዷን ስታይ ምናምን ይሄ ወይ በዚህ ያርገብ እንደ እርጉስ አይደለም። እርጉስ ነው እኔ ግን ሆዷን በደንብ አላየሽው? አላየኝ ግን በደንብ አያይም። በደንብ አላየሻት? ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? እኔ ደህና ነኝ። ዛሬ ከማን ጋር ነኝ? ከሮዛ ጋር ነኝ። ዛሬ ደግሞ ያው ካሜራም እንዳለ በስነ ስርዓት ነው የተገናኘነው። የተደባበቅነው ነገር የለም አይደል? አዎ። እና ሮዛዬ ሰርፕራይዝ አርጋኝ። እስኪ መጀመሪያ ሰላም ታጠቂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ሰዎች ዛሬ እኔ ሙስሙያ መጣናል። አንድ ላይ መጣናል በስምምነት ማለት ነው። መሻወድ የለውም። አዎ፣ ምንም የለም። አዎ፣ በስምምነት ነው የመጣነው። ሮዛ ዛሬ ሰርፕራይዝ ዛሬ ነው የመጣችው። ምን አይነት ሰርፕራይዝ ነው? ምን ሰርፕራይዝ ነው? ለምን እንዳመጣችው ራሷን ነው እንግዲህ ከእናንተ ጋር እኔ የምጠይቃት ማለት ነው። ስትመጣ በቃ አሁን ከካሜራ ጀርባ ነው እንግዲህ የተገናኘ ነው ማለት ነው። ስለዚህ ያመጣችውን ምናምን ሰርፕራይዝ ምናምን ነግራኛለች፣ ግን ለኔ ራሱ ግራ ስለገባኝ በቃ እየቀረጽን በዛው እናወራ ተባብለን ነው ማለት ነው። አዎ እንደዛ ነው። ስለዚህ እስኪ አይዋ ሰርፕራይዝ ሞያ ጋር እኔ ሰርፕራይዝ አምጥቼ መጣሁት። ሱመያ አምጥቼ ሰርፕራይዝ ይዘሽ መጣሽ ነው? አዎ እንደዛ ነው። አንቺ ግን ሰላም ነሽ? ደህና ነኝ። እንዴት ነሽ? እንዴ ጠይቅሽኝ ፈቅድም 100 ጊዜ ምን ሰላም ታውቂ? አሁንም ካሜራ ፊት ለፊት ይጠይቃል። እሺ ደህና ነኝ። አንቺ እንዴት ነሽ? እኔም አልሐምዱሊላህ ደህና ነኝ። ሰላም ነው። ሁሉም ሰላም ነኝ። እሺ ወደ ገደለው ግብ ወደ ገደለው ምንድን ነው ገደለ? ምንድነው ለገሊኝ እንዴ? ኧረ ለምረም ገልሽ እንዴ? አሁን በፍቃድ የዛን ጊዜ እንኳን አልፈራሽኝ። አሁን ልትፈሪ ነው? አይፈራም። ግን ወደ ገደለው ማለት ወደ ዋናው ጉዳይ ግቢ ማለት ነው። ኦኬ፣ ወደ ዋናው ጉዳይ ሊግባ ነው እንዴ? እንደዛ አረርግሽም እንዴ? አሪፍ ነው እንደዛ። ኦኬ፣ እኔ ዛሬ ሰርፕራይዝ አለኝ ሱመያ። አይንሽ ትጨፍንሽ? እኔ እኮ አይቼዋለሁ። ለነሱ እኔ ቅድም አሳየሽኝ። አይኔን አስጨፍነሽኝ 100 ጊዜ ጨፍኝ። እናንተ ጨፍኝ ሰርፕራይዝ አለሽ ለሽኝ። አሁን እኔ እነሱ ይጨፍኑ እንጂ ነው ያልጨፍኑ። እኔ ዛሬ ኦኬ፣ አሁን እኔ ሊያመጣሁት ሰርፕራይዝ እናንተ ያሳያችሁ። ሰርፕራይዝ ነው። አንቺ እንግዲህ ሰርፕራይዝ ሴትዮዋ ፌንት ስንቀል እንግዲህ ካየችው አንቺ ኪሱ ግን እኮ አልፈተሽኩም። አዎ ፈተሽ። ዶላር ምናምን የተረሳ ነገር ዶላር የለም። የተረሳ ዶላር ምናምን የለም የለም። እንግዲህ እስኪ መሬት ታያለ። እሱ እንደዚህ ያዙ መሰል ሰርፕራይዝ ይሄ ነው። አያችሁ እንዴ? ዋው! ይሄ ልብስ ነው። በጣም አዝናናለሁ ለመናገር ማለት ነው። ይሄ ልብስ ነው እኔ እንደውም ደስ ያለኝ። ይሄ ነው እንዴ? አዲስ አበባ እዚህ ብርድ ስለሆነ። አዎ። በቃ እስኪ አንቺ ለበሰችው እንዴ? ምንድነው? ኧረ እኔ ለበሰችው ሳይድና እቺ ለብሰው ነው እንዴ መሰለኝ። ተለጥቋል። ሳይው ቪዲዮ ላይ ትንሽ ነበር። ይሄ ማን ነው? ይሄ ለጀሚላ ነው። የጀሚላ ነው። ይሄም የጀሚላን ግን ሞክረዋለች። እጁን አታይም? ውስጥ ነው። እሺ ተሰብስቡ። አዎ በጣም አሪፍ ነው። ይሄ ያባክ ይሄ ያምራል። ይሄ በጣም ብርድ ነው፣ ይበርዳል እዚህ። አዎ ማሻአላህ። እና በጣም አሪፍ ነው። አስገቢያም ጫም ዙአለኛ ሱመያ አምጪ። በቃ ስለ ልብሱ በኋላ አወራለሁ። ይሄው ልብሶቹ እንኳን አንቺ ያምራሉ። በቃ እሷ ናት ማለት ነው ጆኒ ያስመሰለቻቸው እንጂ ልብሶቹ ያምራሉ። ይሄም ያምራል ሱመያ። ይሄም አሪፍ ነው፣ ያምራል። ዙአለ ልብሱ ብዙ በቃ ይኸውላችሁ እንግዲህ አቶ ሮዛ እስኪ አንቺ አይገርምሽም? እንደተሞከረ ነው። የጀሚላን ሞክረዋለች።
ኧረ ይኸው ይመስለኛል ይሄ ሰርፕራይዝ ነው ሞክረዋለች። እና ለማንኛውም ግን አሁን እኔ ለሮዛ ራሱ አንድ ምጠይቃት እንዴ ቆይ ግን አንቺ ለምን ዶስክ ሻንጣ ያመጣሽው? ይሻላል ካለ ግን የፌስታል ይመጣል እንዴ እንደዛ ይሻላል እንደዛ ይሻላል። አንቺ ግን ሌባ ነሽ። እኔ ሌባ ነኝ ግን አንቺ እኔ ወንቲ ሌባ ታይፕስ ሱመያ ያንቺ ነሽ። ለምን እና አንቺም ልጆችሽ ከመጣው ይሄ ልብስ እኔ ቀናውት ሮዛ ማለት ነው። አሁን አንቺ ግን ለኔ ብለሽ አይደለም ልብስ ያመጣሽ ወላሂ ያንቺ ብለሽ አይደለም ታውቂያለሽ። ወስደሽ አትለብሽም አውቃለሁ ግን ልጅቷ ቅጥል ስላደረገችሽ በምን እንደምትበቀላት እያሰበች ነው ይሄን ልብስ ዛልኝ የመጣችው ለራሷ ቀንታ ግን በእኔ አማሃኝች አይደል? አዎ አንቺ ለምን መስለኝ ሱመያ ይሄ ልብስ ያንቺ ነሽ የልጆችሽ ነው። ለምን ሰኢዶ ይሄ ስሜ ምንድነው የጠፋው ልጅ ሀዊ ይባላል። አዎ ሀዊ ነው። ለምን ሊምጣ ሰኢዶ እንደዛ ነው። እኔ ቀናውት ወላሂ አንቺ አዝና አይደል ያሳዘንኩሽ? ለራስሽ ቀናሽ። እንደዛ ነው ለራስሽ ቀናሽ። እኔ ደግሞ አሳዘንኩሽ አይደል? አዎ አያችሁ ግን ይሁን በቃ እኔ ብዙም አማርኛ በደንብ አልገባም። እንደዛ ነው አኒ ኡፋታ ካና ወኒ አንፉ ለጅሩፍ ጀቹላ አንድ ቀን አንድ ሰዎች ኦሮምኛ ይሰማላችሁ። አዎ አንድ ግን አማርኛሽን ስለሚወዱት እየሰባበርሻው እኔ ይሄ ልብስ ሰረቁት የሱመያና የልጆች ሱመያ ነው። ለምን ይሄ ሀዊ ትለብሳለች? አዎ ችግር የለው። አዎ እኔ ሂሳብሽ እንደዛ ነው። አሁን ገባሽ እንዴ? አሁን ገባሽ? አዎ እውነት ግን ሰይድ ሊያገባት ነው? የምር ነው? አዎ ይሄ ልብስ ቤት እንዴት ሄድሽ አንቺ? እሷ ጋር እኔ አባቦ ሰጀ አባባ አዎ ሰጀት አንቺ ልግባሽ ሰይድ? አዎ እኔ ልግባር አሪፍ ነው ሰይድ። በቃ እኔም ሰይድ ተውኩት። እሺ አልሻት? አዎ እኔ አልኩት እሷ እኔ ሰይድ በቃ ተውኩት። ምንም የለም። ከዛ በኋላ አንቺ ሰይድ በፍቅር ኑሩ ምናምን አልኩት። አይዋ እቺ በጣም ደስ አላት። አዎ አበባውን ተቀበለች። አዎ ከዛም በኋላ እኔ አንቺ ወደ ወተት ግዢ ብለች እኔ ሰረቁት። ወተት ግዢ ሂጃቻት? አዎ ይኸው ቡና ይፈላል። በሩስ እኔ ላት ለዛች ገፍል ያና እሱማ አይደለም አስከፍል ሳይሆን እሷ ስትሄድ እንዴት ትመለሳለች? ቁልፍ ጋር ነው ያለችው አይደለም? እኔ በከፈቻ ወጣ እንዴ በርሳ ዘጋው ይሰረቁስ? እኔ ምን አገባኝ? ይሰረቃል። እሷ ከኔ ትብሳለች። ያዘሩ ትጥላት አንቺ ሱቁሩ ነው ወይ ምስኪን? አሳዘነኝ ሰይድ። ምን አዛዝናን እንደ አዛዝንም ሰይድ ለምን ኧረ ትለያለች እንዴ አንቺ አዛዝንም። ከዛ በኋላ እኔ እቺ ይሄ ልብስ ምናምን ያርጉት እኔ ፈተሽኩት ብዙ ማለት ሽተም ውስጥ አለኝ። ቆይ እስኪ አያለሁ። አዎ ከዛ በቃ አንቺ ሂጂ እሱ ምን አለኝ እኔ ሮዛ እንቺ ጥሩ ሰው ነኝ እንደዛ አይመስልም። ከዛም በኋላ በቃ ቡና ይጠጣሽ። እሺ እኔ ቡና ጠጣለሁ፣ አንድ ላይ ቡና ያፍላለሁ። አንቺ ሂጂ ወተት ግዢ፣ እኔ በዚህ ይጠብቃለሁ። እኔ መጀመሪያ አንቺ የመጀመሪያ አርግሽ ሂጂ ሱመያ ሮዛ ማስክ ሂጂ። አቤት አረሳችሁ ማያክስ ሱመያ ከዛ ከኔ ነው እንደ ቆርሽው? አዎ እኔ ባጃጅ ጠበቁት ሁላ ላይ እቺ አላቃትም። እሺ እኔ እቺ ሄዳ ልብሱን ልታሳይሽ አምጥተው ነው ወይስ እንዴት? አዎ ልብሱን እኔ ዩቲዩብ ላይ አይቼ ልምጣት በዚህ እኮ ጠይቀሻት ነው? እኔ ጠየቃት። እሺ ልብስ በጣም ያምራል ሀምጪ እኔ ለቺ ልብስ እያያል እንደዛ ነው ልብስሽን ልሻምጫሽ? አዎ ከዛ እስከ ሻንጣው መጣች። አዎ ከዛን ተው በዚህ ተው ሻንጣች እንጂ ወተት ግዢ። ሰይድ አልደወሉልሽም? አይደለም ሰይድ የለም ቤት። ኧረ አይደለም እኮ አልደወሉልሽም? ከዛ ምንም አይደውልልኝ እስካሁን አልደወሉልሽም? አዎ ደውሉ አላቃትም መሰለኝ። እቺ ልጅ ምንም አታውቅም። እኛ ይሻላል ሱመያ። አንቺ ቆይ
አንቺ ስትሄጂ ቤት ነው እንዳገኝሻት እሷ? አይዋ ቤት ነው። ሰይድ የለም ቤት ወላሂ ሰይድ የለም። እኔ ሰይድ ደውይ ሰይድ አለ እንደ በዚህ አካባቢ እኔ ጠየቅኩት። ሰይድ ካለ እንዴት ለማን ደወልሽ? ለሷ ወይስ ለሱ? እኔ እቺን ጠይቀት። እኔ ቤት ብቻ ሂጅ ነው ቤት ሄድሽ እንዴ? ታዲያ አልተጋቡም? እንዴት ቤት ሆነች? አንድ ላይ ቤት ላይ ወይ እንጃ ወላሂ ስማኝ እኔ ምን አውቃለሁ። አትጠይቂያትም ነበር ኒካ አድርጋችሁ ወይስ አላደረግላችሁም ብለሽ? ገና ነው መሰለኝ እንደ እና ታዲያ ኒካ ሳታረግ ሰይድ በሌለበት በዚህ ዘመን አንድ ልጆች ምንም አላውቅም። አንቺ በዛ ሰዓት ከሰይድ ጋር ስታወሩ በነበረ ሰዓት ቤቱ ሄደሽ አታውቂም? አላውቅም። አንድ ቀን አመማኝ። አዎ ከዛ ወጣሽ ወደ ወጣሁ። እኔ ሰዓዳን አንድ እኔ ብቻ አይደለም እኔ ሰዓዳ ጋር ነኝ። እኔ ጓደኛ ሰዓዳ ታውቃለሽ? እቺ ጋር ነን። ግን እኔ አንድ ላይ ሶሳይዶ ምንም አንድ ቀን ቤት አይደራደርም። እንደ እሷ ታዲያ ምን ታደርጋለች? አንቺ እኔና በቃ ኒካ አስሯል። እስኪ ደውይና አውቀሽ ማለት ነው እኔ ጠይቂያት። እሺ ነገ ምናምን ስትመለሽ ሂጂና ኒካ አሰራችሁ እንደ ምናምን ባያውቅሽ እሺ ይሻላል። ካላወቀች ማለት ነው። ግን እዚሁ ነው የተቀመጥሽ ምናምን ብለሻታል? ሰራተኛ አላችሁ ወይስ የላችሁም? አለ። አዎ ሰራተኛ አለ። ግን ወላሂ እንዴት አንድ ላይ ቤት አንድ ላይ ይኖራል? ይሄ ፊ ሀጃ ይገርማል። አዎ ይገርማል። እኔ ይጠይቃል እኔ ይጠይቃል። ስልክ ነው ይደውላል። ደውይና እንደ ሰራተኛ እያለት እንዴት ወተት ልትገዛ ሰውበት ሰራተኛ እኔ አያይም። ግን ሰራተኛ አለ እንደ ይኸው አለኝ አለች። አዎ ግን እኔ አያይም አላይሻትም። አላለሽም? እኔ አያይም። ሰራተኛ አለሽ ወስጥ ያታዋለች? አዎ አለኝ አለ ሰራተኛ አለሽ እንዴ? አለኝ ሁሉም ነገር አለኝ። ሰይድም አለኝ። እኔ ሰይድ ፍቅር ነው። እኔ ሰይድ በጣም ፍቅር ሰይድ ይጣጣማል እንደዛ አድርገ። ከዛ እኔ ጨንቆኛል፣ ሱመያ ጨንቆኛል። እንዴት ልሰረቅ ሻንጣ? ከዛም በኋላ ሰረቁት። ሰረቁት። ይሄ ልብስ ያንቺሽ የልጆችሽ ለምን ሰይድ እቺ ልጅ ልምጣ ልብስ አሪፍ አይደለም። ግን እኮ ማለት ነው ቪዲዮ ላይ እንዳየሁት ከሆነ ገና ሌላም ልብስ አለ ሲል ሰምቻለሁ። አለኝ ያለ እኔ ይሄም ይሰርቃል። ዳራ በቃ እንዳሰርቃቸው እንዳያስዙሽ ደግሞ በእኔ ምክንያት በቃ ይሄ የልጆች ሰይድም ካየ ይሄ ልብስ ይሰርቃል። ያው ሰይድ አይጣላሽም? ይጣላል። ምን ያገባኝ? ይሄ ይጣላል። خلاص እኔ ሰይድ አይፈልግም። ከዚያ በኋላ እኔ ሰይድ ፍቅር ጨረስኩኝ። ሰይድ ነው ወደዋለሁ ብለሽ አላሽ አላለን። ግን አሁን በቃ ጨረስኩ። አንቺ ቆይ ከዛ ከየመን እንደተመለሰ እንጋባ ብለሽ ስትለምኛ ነበር። ግን በቃ ሰይድ ሌላ ሴት ልግባ ነው። ሌላ ሴት ሊያገባ ስለሆነ እኔ አይፈልግም። አዎ እኔ ሌላ ሁለት ምናምን ሴት እኔ አይፈልግም። ሱመያ አሁን ሶስተኛ ላግባሽ ብለሽ አትይም? እሺ ተለንዴ እንዴ አይስ ተወጃለሽ ማለት ነው። እሺ ላለው እንዴ ትላለች እንዴ አንቺ አትወጃለሽ ማለት ነው። ይው ግን ሶስተኛ ትገቢያለሽ? አይፈልግም። ሄይ ሱመያ ሄይ አንቺ ሰይድ ትርጃይ እኮ እኔ እና አንቺ ችግር የለውም እኮ ብለሻል። አዎ እኔ እና አንቺ ቤት አንድ ላይ ቤት ይኖር ችግር የለም። እሷን ነው የማትፈልጊው? እኔ ሌላ ሰው አይፈልግም። እኔ እመለሳለሁ። እኔ ሰውጣል ግን ይቆያል ትንሽ። እኔ አዎ እኔ زي انت تعرفي مسلسل حق الهند يصار سعيد እንደዛ እንደ የአንድ ፊልም እኮ ተወዳለች። እንደ አንድ ፊልም ልታረጊው ነው? አዎ እኔ ሰረቁት። ሌላም ይሰርቃል። ለምን ሰይድ ልብስ መልሰሽ አላመጣሽልኝ ነበር? ጃኬቶቹ ምናምን የለም። እኔ ቤት ውስጥ አልገባም። ባባላኮ ነው በረንዳ ላይ ነው። አይዋ ለማንኛውም አመሰግናለሁ። ለማንኛውም እንግዲህ ሮዛ እንደምታዩት ልብሱን እዛ ላይ መጣለች። ለማንኛውም አመሰግናለሁ ሮዛዬ፣ በጣም ነው የማመሰግነው። እንግዲህ ከሰይድ ጋር ብጣላም ችግር የለብኝም ብላለች። ምን እንዳስከፋት ምናምን አላውቅም። ግን እኔ የምለው ልጅቷ ማለት ነው ሰይድ ልብሱ ላይ ሴት ናት ምናምን ሲል ነበር። እንደዚህ አድርጎ እንደዛ ነው ሆዷን ስታይ ምናምን ወይ በዚህ ያርግብ እንደ እርጉስ አይደለም። እርጉስ ነው እኔ ግን ሆዷን በደንብ አላየሽው? አላየሁኝ ግን በደንብ አያይም
በደንብ አላየሻትም? አልቆየሽም እንዴ? እኔ ብዙም አይቆይማ። ይሄ ሰረቁት ለምን ይቆያል? በኋላ ይደብደባል እንዴ? በኋላ ትደበድቢያትም እንዳንቺ ዲለሽ እኔ አለኝ ግን ሁለት ሰይድና እቺ ሰይድ የለም አላሽ? ሰይድ የለም ግን ድንገት ቢመጣ ድንገት ከመጣው እንደዛ ነው። ለማንኛውም እንግዲህ አመሰግናለሁ። እንግዲህ ሁሉንም አላየሁትም። ቤት በደንብ ገብቼ እንግዲህ እስከ እያንዳንዱ ነገር እንትን ላለው አየዋለሁ ማለት ነው። እንደውም እኔ ማለት ነው ከልብሱ ይልቅስ ሽቶ ነበር የፈለኩት። ሽቶ አለ ሁሉም ነገር ውስጥ አለ። በቃ እንዴት ሰይድ እንደዛ አርግ ግን ሰይድ ሽቶን ያመጣው እሱ ግን ማለት ነው። እኔ ልጆቹ ልብስ ስላለ ነው እንጂ ያጠራጠረኝ። ይሄኔ አሁን እኔ ገብቼ በልኬ ካልሆነ ለሷ ነው ያመጣው። አጭር ናት ረጅም ናት? እቺ እሷ ወይ ረጅም አይደለም አጭርም አይደለም። ወሰን ከኔና ከሷ አይ አንድ ላይ አንድ ነው። ስለዚህ ለራሷ ነው የመጣው። አይ የሚበቃሽን ትለብሻለሽ ስላት ነበር። አዎ እንደዛ ነው። ለማንኛውም እንግዲህ ልብሱ ግን እንደዚህ ስፍት ያለባት መሰለ ቪዲዮ ላይ ቀጭናት እንዴ? እቺ ወይ ልብሱ ስትለከው ቢጃማ እንደዚህ አዎ እቺ ቀጭና ናት። ቀጭናት ለምን ልብሱ ቢጃማ ምናምን ለብሳ ስትሽከረከር ሰፋ ያለባት መሰለ። እንደዛ ነው። ለማንኛውም በጣም ነው የማመሰግነው። እኔም ለብሼ እስከረከራለሁ እንግዲህ ኤዮ ሰይድ ይሄ ያየ ይደብድባል። እኔ አንቺም ደብድቢው እንዴ? እኔም ይደብድባል። ኤዮ እንዴ ይደብድባል። ለምን ሲፈጠር እኔ የወሰርኩ እኔ አንቺን አንድ ነገር ከተናገረች ንገሪ። ለልጆችክ ነው የወሰርኩት። አንተ አንቺን ሊያመሰግንሽ ነው የሚገባው ለልጆች ስላመጣ። አዎ ለልጆቹ ነው የወሰርኩለት ያለሽ ማለት ነው። ስለዚህ ሌላ ነገር አይሰርቅም። የልጆቹ ልጆቹ ሱመያ ነው። ደግሞ ሲፈጠር የሆነሽ ደግሞ ቪዲዮ ላይ እያሰደበኝ ነው። አታሰደባት ነው እኔ ሰደበኝ እሱ ናት እንጂ ነው የምትሰድበኝ እቺ ልጅቷ። ኧረ አንቺ አይሰድብም። ሱመያ ጥሩ ሰው ነው። በኦሮምኛ ሰደበችኝ፣ በአማርኛ ግን ሰድባኛለች። ይደብደባል ይሄ ልጅ ቅጥቅጥ አድርጋት። እኔ ወላሂ ቅጥቅጥ አድርጋት። ግን ከሰይድ እንዳይነው አዎ ከሰይድ ጋር ይኖሩ ፊል ቤት እኔ ገብቼ ሱሪ ለብሼ ይደብደባሉ። በሚጃማ ይሄ የሚሸፍኝ ለምን? ሌላ ሰው መስለሽ? ሌላ ሰው ይመስለኝ ይደብደባል። እውነትም ይሄ እንደ ፊልም አላለችኝ? አይሆንሽ እንደ ህንድ ፊልም ያ ፊልም ነው። እሺ እዚህ ካሜራ ቁጭ ብለን እንደምናወራው እንዳቀጠቀጥሽ ሰው ሳዳ ጋር ሄዶ በቃ እኔ ጋር ሳዳ ይደብደባል። ሳዳ ጋር ሄድና ደግሞ እንዳትከስሽ። አዎ ከሞታችሁ በኋላ እንዳትሞቱ እንደጉድ በቃሽ እንጂ ትንሽ ብቻ ይደደባል። እኔ ራሱ ስላወራው በዚህ ቪዲዮ አለቀውም። መጀመሪያ የሆነ ነገር ብትሆን እኔም እያዛለሁ እና ስለዚህ ምንም እንዳትሰማ በቃ አሳልቀ አይታይ በቃ ታይ ምን ያላማርሽኝም እናቴ። አንቺ አሁን በንዴት ቁጭ ብለሽ ህንድ ፊልም እያየሽ አናታውን ብለሻት ከዛም በኋላ ችግር ያ ፊልም ነው። ሲፈልጉ ገላ ያስነሷቸዋል። አዎ ማንኛውም ማለት ነው እኔ ሱመያ አሁን ይገናኛል በፍቅር ነው። ሌላ በቃ ምንም በፍቅር መጀመሪያ ራሱ እኮ እና አንቺ በፍቅር ነው የተገናኘው። ምንም የለም እኛ እና አንቺ ምንም ነገር የለም። አንደኛ በቪዲዮ ላይ ራሱ አንቺ እኔን አልተናገርሽኝም፣ እኔን አልሰደርሽኝም። እኔም ሱመያም ስለዚህ አዛና እና ለማንኛውም እንግዲህ ቪዲዮ ይሄንን ይመስላል። የሰራነው ቪዲዮ አዛን እያለም ስለሆነ በቃ በቃ ሌላ ቀን በሌላ ቪዲዮ እንመለሳለን። እንግዲህ ብቻዬንም ቢሆን ገና ቤት ገብቼ አሳያችኋለሁ ማለት ነው። እንወዳችኋለን፣ እናከብራችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ።